ያችን ሶስት ጊዜና ማትባለን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በነገሮች ሁሉ ቅድሚያ ከዓመት ዓመት በሰላም አሸጋግሮ ጨለማውን በብርሃን ተክቶ በቅድስናው ስፍራ እንድንሰበሰብ እንድናመሰግነው የረዳን የጠበቀን ያሸጋገረን አምላካችን ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተከበረና የተመሰገነ ይሁን። ስሙ የተከበረና የተመሰገነ ይሁን። የተከበራችሁ ሊቃውንተ ቤተ ክርስቲያን አባታችን አባ ገብረ ጻዲቅ እንዲሁም እንደ ሰማይ ሥርዓት በማህሌቱ እያገለገላችሁ የነበራችሁ ሊቃውንተ ቤተ ክርስቲያን አባቶቼ፣ ካህናት፣ አባቶች፣ መርጌቶች፣ ላይካነ ምስጢር፣ ዲያቆናት፣ አባቶች፣ እናቶች እንዲሁም የቤተ ክርስቲያን ጀርባ የተባላችሁ ሰንበት ተማሪዎች፣ የመንግሥተ ሰማያት ምሳሌ የሆናችሁ ሕፃናት፣ ምዕመናን፣ ምዕመናት በወደደን ባፈቀረን እስከ ከርሰ መቃብሩ ድረስ ወርዶ በፈለገን በሕያው እግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አደራችሁ? እግዚአብሔር ይመስገን። ግድ የላችሁም ስሙ ጥሩት። እንደምን ቆያችሁ? እግዚአብሔር ይመስገን። እንደምን ለዚህ ለተቀደሰ ስፍራ በቃችሁ? እግዚአብሔር ያደረሰን አምላክ ስሙ የተከበረና የተመሰገነ ይሁን። አምላካችንን ከፍ አድርጋችኋል። የድነታችን ምክንያት የሆነችው ዘንበለበላንባት መቶባችን ተጠምተን የጠጣንባት ጉድጓዳችን የዛሬዋን ቀን ያለፍንባት ድልድያችን እናታችን ንጽሕተ ንጹሐን የመላእክት ቤታቸው የሰማዕታት አክሊላቸው ለእኔና ለእናንተ እናታችን ድንግል ማርያም ስሟ የተከበረና የተመሰገነ ይሁን። እንበላችሁ በቤታችን ጻድቃን ሰማዕታት ቅዱሳን መላእክት እግዚአብሔር ባከበራቸው መጠን ስማቸው የተከበረና የተመሰገነ ይሁን። ቅዱሳንም አመስግኗቸው ሰልሱ። ክብር ምስጋና ለአምላካችን ይሁን። በዚህ በመጽሐፈ ምሳሌ ላይ ስንመለከት የሚሰማኝ ሰው ቢኖር በእርጋታ ይቀመጥ ከመከራ ሥጋ ከመከራ ነፍስ ይድናልና ይላል። ምናልባት ብዙ ሊቃውንቱ ከትላንትና ከ10 ሰዓት ጀምሮ የእግዚአብሔርን ቃል በቅኔው በማህሌቱ እያመሳጠሩ እግዚአብሔርን ሲያመሰግኑ እግዚአብሔርን ከፍ ከፍ ሲያደርጉ አድረዋልና ምናልባት እኔ ከነሱ በልጬ አይደለምና ሊቃውንቱ ስላዘዙኝ ብቻ ለመታዘዝ አክል ነውና እዚህ ጋር ቆምኩ። ተነጋግራችሁ ይሰማል። ለመታዘዝ አክል ነው እንጂ ከነሱ በላይ እውቀት ኖሮን ለማስተማር ጸጋው ኖሮን አይደለም። ለመታዘዝ አክል ነውና እኔ ከቆምኩ አይቀር ተናጋሪ አንደበትን እናንተ ደግሞ የዲዲያን አንደበት የከፈተ እዝነ ልቦናችን እንዲከፍትልን የአምላካችን መልካም ፍቃዱ አይለየን። የሚያስተምረን ማነው? እግዚአብሔር። ግድላችሁ ድምፃችሁ ከፍ አድርጋችሁ ተናገሩ። እግዚአብሔር ስም ሲጠራ የሚያፍረው አጋንንት እንጂ ሰው አያፍርም። ያፍራል። የሚያስተምር ማነው? እግዚአብሔር። እግዚአብሔር አምላክ ያስተምራል። እግዚአብሔር አምላክ ይመክራል። አንድ ነገር ልንገራችሁ። በዚህ በቤተ ክርስቲያን አስተምሮ ወይም ፊት ለፊታችን ሶስተኛው የመጨረሻ
የመጨረሻው የመከራዋን ሳምንት የሚቀበል ሲደርስ ሆሳዕና ላይ እግዚአብሔር አምላክ ተአምሩን ሲያደርግ እግዚአብሔር አምላክ ቤተ መቅደሱን ሲባርክ ሰዎች በጊዜው የነበሩ ሰዎች እግዚአብሔርን አናመሰግንም ብለው ነበር። ማንን አናመሰግንም? እግዚአብሔርን አናመሰግንም። የሚያመሰግኑ ለእግዚአብሔር የሚያጨበጭቡ በአህያው ውርንጭላ መጥቶ ወደ ቤተ መቅደሱ ሲገባ ሰው ሁሉ ልቡ በትዕቢት ደንድኖ ነበረ። እግዚአብሔር ግን ምንም የማያውቁ ምንም አንደበታቸውን ያልተከፈተ ሕፃናት አስነሳና ሆሳዕና በአርያም እያሉ ማንን አመሰገኑ? እግዚአብሔር። እግዚአብሔር እኛ እግዚአብሔር ባናመሰግን የሚበልጡን በእኛ እንጂ እግዚአብሔር 24 ሰዓት ሙሉ በመንበሩ እያጠሩ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው እያሉ የሚያመሰግኑ ቅዱሳን መላእክት አሉ። የሰማችሁ ነው? ቅዱሳን መላእክት ያመሰግኑታል። እኛ የምናመሰግነው እግዚአብሔር አምላክ ከአምላክነቱ የሚቀነስበትም የሚጨመርበትም ነገር የለም። ስለዚህ እግዚአብሔር ልናመሰግን ያስፈልጋል። የምንማርበት የትምህርታችን ርዕስ የሚሆነው ቅድም መግቢያ ላይ እንደነገርኳችሁ ያቺ መሬት እስከ ዛሬ ድረስ የደም መሬት ተብላ ትጠራለች የሚል ርዕስ እንማራለን። እስኪ ሁላችሁ ድምፃችሁን ከፍ አድርጋችሁ ቃል ከእኔ ጋር ትላላችሁ። ያቺ መሬት ነው። ያቺ መሬት አባቶች ያቺ መሬት እስከ ዛሬ ድረስ የደም መሬት ተብላ ትጠራለች። ስለ ቃሉ የአምላካችን ስም የተከበረና የተመሰገነ ይሁን። አሜን። ይህ ቃል የምናገኘው በማቴዎስ ወንጌል ምዕራፍ 27 ከቁጥር 8 ላይ የምናገኘው ቃል ነው። ማቴዎስ ወንጌል ምዕራፍ 27 ከቁጥር 8 ላይ የምናገኘው ኃይለ ቃል ነው። የደም መሬት የተባለችው ምንድን ናት? ምናልባት ዛሬ እንደምታውቁት የጌታችን የመድኃኒታችን የኢየሱስ ክርስቶስ ከዘጠኙ አበይት በዓል አንዱ ጥንተ ስቅለቱ የምናስብበት ቀን ነው። ከቃሉ ጋር ናችሁ? ጥንተ ስቅለቱ እግዚአብሔር አምላክ የተሰቀለበትን መታሰቢያውን የምናስብበት ቀን ነው። አባቶች ነገር ከመሰረት እንደሚሉ ጥንተ ስቅለቱ እንዴት ነው የሚለው ነገር ስናነሳ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ አዳምና ስለ ሔዋን በደል አዳምና ሔዋን ከፈጠራቸው በኋላ ካኖራቸው በኋላ በገነት በቅድስናው ስፍራ ካስቀመጣቸው በኋላ ትእዛዝ ሰጥቷቸው ነበር። ምን ሰጥቷቸው ነበር? ሁሉ መጽሐፍ ቅዱስ እንደሚል ሁሉ ተፈቅዶልናል፣ ሁሉ ግን አይጠቅመንም እንደተባለ በዚህ ምድር ሲኖሩ ሁሉ ነገር ሰጣቸውና አንድ ዕፀ በለስ ብቻ እንዳይበሉ ሕግ አስቀመጠላቸው። ይህንን ዕፀ በለስ በበላችሁ ጊዜ የሞት ሞት ትሞታላችሁ ብሎ ሕግ አስቀመጠላቸው። ለማንና ለማን? ለአዳምና ለሔዋን። ለአዳምና ለማን? ለሔዋን ማለት ነው። ስለዚህ አዳምና ሔዋን ደግሞ የሙሉ ለብዙ ዘመናት ለ7 ዓመት ሙሉ እየጠበቁ በገነት ላይ ኖሩ። ለስንት ዓመት አልኳችሁ? 7 ዓመት። ከቃሉ ጋር ናችሁ? ለ7 ዓመት ማለት ነው። አትብሉ፣ ይሄን የተባለ ዕፀ በለስ ነው፣ ይሄ ከበላችሁ የሞት ሞት ትሞታላችሁ ተብሎ ሕግ ተሰርቶ ተቀመጠላችሁ። ዛሬ ዓለም ላይ ሕገ መንግሥት ያወጣውን ሕግ የሻረ ሰው ይቀጣል። አይደለም? እውነት አስቡ። ተማሪዎች እውነት አስቡ። ትምህርት ቤትም ስንሄድ እንደ ዓለማዊ ስንመለከት
መምህር በክፍለ ጊዜው ወይም በሚያስተምርበት ሰዓቱ ወጣ ማለት አይቻልም። ይቻላል ወይ? ስለዚህ አዳምና ሔዋንን ሕጉን ጠብቀው እንዲኖሩ እግዚአብሔር ትእዛዝ ሰጣቸው። ከሰጣቸው በኋላ ለተወሰነ ዓመታት በሕጉ ተገዝተው የእግዚአብሔርን ቃል ጠብቀው ከኖሩ በኋላ በሰይጣን አማካይነት ዕፀ በለስ በልተው የእግዚአብሔርን ሕግ ሻሩ። የማንን የእግዚአብሔርን ሕግ የሰውን የእግዚአብሔርን ሕግ ሻሩ። ከዛ በኋላ እንደተባለ እግዚአብሔር ቃሉን አያጥፍም። ልክ በሉ እግዚአብሔር ሰው ዛሬ ያመሰግናል፣ ነገ ደግሞ ይረግማል። ሰው ዛሬ ይመርቃል፣ ነገ ደግሞ በሌላ መድረክ ሲረግምና ሲያንቋሽሽ እንሰማለን። እግዚአብሔር ግን ለቃሉ ታማኝ ነው። እግዚአብሔር ልጆች ቃሉ ታማኝ ነውና አዳምና ሔዋን የሞቱ ሞቱ ይላል። ከሞቱ በኋላ አዳምና ሔዋን ራቁታቸው ስለነበሩ አሁን ልብስ መጣና ኅፍረተ ሥጋችንን የምንሸፍንበት እርስ በርሳችን ኃጢአታችን ግንባራችን ላይ ስለሚጻፍ ስለሚነበብ ያስፈራል። አዳምና ሔዋን ግን በገነት ሲኖሩ አዳም የሔዋንን ኅፍረተ ሥጋ ማየት አይችልም ነበረ። ሔዋንም በዛው ልክ። ከዛ በኋላ ግን ዕፀ በለስን ከበሉ በኋላ ኅፍረተ ሥጋቸው ማየት ጀመሩ። ከዛ በኋላ ምንድን ያደረጉት? ሮጠው ወደ በለስ ዛፍ ስር ገብተው ኅፍረተ ሥጋቸውን ሸፈኑ። ለመሸፈን እንዳገቡ እግዚአብሔር ከዛ በኋላ ተጣራ። አዳም ወዴት ነህ ሲለኝ ራቁቴን መሆኔን አይቼ ተደበቅኩኝ፣ ተሸሸግኩኝ አለ። ከቃሉ ጋር ናችሁ? ተደበቅኩኝ፣ ተሸሸግኩኝ አለ። ከዛ በኋላ እግዚአብሔር አይቼሃለሁ፣ ወዴት እንዳለህ ማውቃለሁ አለ። ከዛ አዳም ማንባት ማልቀስ ጀመረ። የእግዚአብሔር ልጆች አለቀሰ፣ አነባ። ከዛ በኋላ እግዚአብሔር አምላክ አንድ ቃል ኪዳን ገባለት። ከልጅ ልጅ ተወልጄ ከ5 ቀን ተኩል በኋላ መጥቼ አድንሃለሁ አለ። ከዛ እግዚአብሔር አምላክ ወዴት መጣ? ወደ ምድር መጣ ማለት ነው። ያንን ቃል ለመፈጸም ተወልጄ ከ5 ቀን በኋላ አድንሃለሁ፣ ወደ ቀድሞ ቦታ መልሼሃለሁ ያለን ቃል ኪዳን ሊፈጽም እግዚአብሔር ወደ ምድር መጣ። ከቃሉ ጋር ናችሁ? እስኪ ቃሉ የምትሰሙት ያችሁ ከፍ አድርጉ አላችኋል። እግዚአብሔር ወደዚች ምድር መጣ። ምድር ስትመጣ ግን እግዚአብሔር ምድር ያለ መሰረት የፈጠረ ወይም የመሰረተ አምላክ ምድር ለእግዚአብሔር ምቹ ሆና አይደለም የጠበቀችው። የእግዚአብሔር ልጆች ያለ መሰረት ያዕቆብ የመሰረታት ምድር ለእሱ የጠበቀችው መጥፎ አስጨናቂ መልካም ለሰራ አምላክ የሚገባውን ስራ ነበረ። ከዛ በኋላ ወደዚች ምድር መጣና መጋቢት 29 ቀን ከእመቤታችን ከቅድስት ድንግል ማርያም ማኅፀን ተጸነሰ። ከሮዳ የምናከብረው ማለት ተጸነሰ። ከዛ በኋላ ኢየሱስ ክርስቶስ ከድንግል ማርያም ማኅፀን 9 ወር ከ5 ቀን ከቆየ በኋላ ተወለደ። ታሪኩ አጠር ለማድረግ ነው። ተወለደ። ከዛ በኋላ 33 ዓመት ሙሉ እያስተማረ እየመከረ ሥርዓተ ቤተ ክርስቲያኑን እያስተማረ ሕዝቦቹን በተለያየ መልኩ እየመከረ ቆየ። ከዛ በኋላ 33 ዓመት ከሞላው በኋላ እንደምታውቁት በጾም መጀመሪያ ሳምንት በቤተ መቅደሱ ምኵራብ በተባለችለት ቤተ መቅደሱ
እንደምታውቁት አይሁድ በቅናት ተነሳስተው ይህ አመፀኛ ሰው የእኛን ሕግ ሊሽር፣ ይህ አመፀኛ ሰው የእኛን ሥራ የማንቋሸሽ መጣም ነው የሐሰት ክስ እየቀነደሉ እቅር እያወጡ ኢየሱስ ክርስቶስን እንዴት እናገኘው፣ እንዴት እንክሰሰው እያሉ ከቆዩ በኋላ እንደምታውቁት መጻጉዕንም በዕለተ ሰንበት ከፈወሰ በኋላ የመጨረሻ ሰንበትን ሻረ ብለው የተመደቡበት ቀን ነው። በመጻጉዕ ቀን ማለት ነው። መጨረሻ አካባቢ ግን ወደ ርዕሴ ልምጣና አሁን ያን ሁሉ የሐሰት ምስክር ከሰበሰቡ በኋላ ያን ሁሉ የሐሰት ክስ ካቀነባበሩ በኋላ ኢየሱስ ክርስቶስን አሳልፎ ለመስቀል የሚያበቃውን ዘመድ የሆነውን ለእሱ የሚቀርበውን ከእሱ ክስ የሚማረውን ሰው ፈለጉ። ከፈለጉ በኋላ ከ12ቱ ሐዋርያት መካከል የነበረው ይሁዳ 30 ብር ተቀብሎ እግዚአብሔር አምላክን እንዲሰጣቸውና እንዲከሱት እንዲሰሩት 30 ብር ከሰጣችሁ እኔ እግዚአብሔር አምላክ ስሜ እሰጣችኋለሁ። ከእነሱ ጋር ተሰማማ። ከቃል ጋር ተናገር ተሰማማ። ከአይሁድ ጋር ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከጀመራቸው ሹሞች ጋር በ30 ብር ተስማማና ቀጠለ። ከዛ በኋላ እንደተባለ ኢየሱስ ክርስቶስ በዕለተ ዓርብ ከሌሊቱ 11 ሰዓት ጀምሮ የመከራው ጊዜ ነበረና እግዚአብሔር አምላክ እንደሚሰቀል ያውቃል። እስኪ መልሱ። ኢየሱስ ክርስቶስ እንደሚሰቅሉት ያውቃል አያውቅም? ያውቃል። አያውቅም? ያውቃል። ወደዚህ ምድር የመጣበት ዓላማ ይሄ ነው። እግዚአብሔር ልጆች መከራ ሊያስተምረን ማለት ከዛ በኋላ ብዙ ሕዝብ ስለተሰበሰበ ይትበል እንደ ዛሬው እንደዚህ ክብረ በዓል የአይሁድ ሰራዊቶች በመጡበት ስፍራ ኢየሱስ ክርስቶስ ተገኙና ይሁዳ ኢየሱስ ክርስቶስን እንደሚያከብረው ኢየሱስ ክርስቶስን እንደሚገዛለት ሰው ነው ጎንበስ ብሎ ሰላምታ ሰጠውና ለአይሁዶች አሳልፎ ሰጣቸው። አሳልፎ ሰጣቸው። ከሰጣቸው በኋላ አይሁዶች ከ3 ሰዓት ጀምረው አንገቱ ላይ ገመድ አስረው ወደ ኋላ ወደፊት እየደፉ ምራቃቸው ላይ እየተፉበት ወደ ጲላጦስ ፊት አቀረቡት። በቃሉ ባርባችሁ ጲላጦስ ማለት የዘመኑ ንጉሥ ነው። የዘመኑ ገዢ ነው። የዘመኑ መንግስት ነበረና እሱ ሳይወስን የትኛውም ነገር መወሰንም መፈጸምም ስለማይቻል ማለት ነው። ወደ ጲላጦስ ፊት አቀረቡትና ይህ ሰው ሰንበትን ሽሯል። ይህ ሰው እኔ ይህች ቤተ መቅደስ የ3 ቀን እሠራታለሁ፣ የ3 ቀን አፈርሳታለሁ፣ የ3 ቀን አነሳታለሁ ብሎ ተናግሯልና ይህ ሰው ፍርድ ይገባዋል እያሉ ኢየሱስ ክርስቶስን መክሰስ ጀመሩ። ከቃል ጋር ናችሁ? እየሰማችሁ ነው? ጨርሻለሁ። መክሰስ ጀመሩ። ጲላጦስ ይሄ ኢየሱስ ክርስቶስ በፊቱ ቆሞ አንተ እነዚህ የአንተ ወገኖች የሚናገሩት አንተ ላይ የሚናገሩት እውነት ነው ብሎ ጠየቀው። ኢየሱስ ክርስቶስ ዝም አለ፣ መልስ አልሰጠም። ከአንደበቱ ምንም ነገር አልወጣምና ጸጥ አለ። ከዛ በኋላ ለምን አትናገርም? ይህን ሁሉ ሰው አንተ ላይ የኃጢአት የበደል የክፋት ንግግር ይናገራል፣ አንተ ግን ለምን ትማርካል? ኢየሱስ ክርስቶስ ዝም አለ። ከዛ በኋላ ንጉሥ ይመረምረዋል። እንዴት ነው እስኪ ተናገሩና
መርማሪ ዳኛ እንዳለ ሁሉ ኢየሱስ ክርስቶስን በጲላጦስ ወታደሮች መመርመር ተጀመረ። ኢየሱስ ክርስቶስ ግን ምንም አልተናገረም ብሎ መጨረሻ ግን ኢየሱስ ክርስቶስ ጲላጦስ የሚያደርገውን ሲያጣ በኢየሱስ ክርስቶስ ላይ ምንም አይነት የክፋት ቃል ስላልተገኘ አንድ ጥያቄ ጠየቃቸው። ምን ላደርግላችሁ ትፈልጋላችሁ? ምንድን ነው ፍላጎታችሁ? ይህ ኢየሱስ ክርስቶስ ወደ በፊት ለምን አመጣችሁ ብሎ ጠየቁ። በዛ ዘመን መስቀል ማለት ኃጢአተኞች፣ በደለኞች፣ ክፋተኞች፣ ደንበረኞች፣ ሐሜተኞች፣ ክፉት ላይ የሚሰሩ ሰዎች የሚሰቀሉበት የቅጣት መንገድ አንዱ መስቀል ላይ ነው። ኢየሱስ ክርስቶስ ወደ ክሱ ሲቀርብ በዛን ዘመን የነበሩ ሁለት ወንበዴዎች በዘመኑ አስቸጋሪ የነበሩ አይሁዶች አንገዛው ተባለ። ያን ሁለት ወንበዴዎች ነበሩ የተሰቀሉ ሊሰቀሉ የተዘጋጁ ወይም የተሰቀሉ ማለት። ከዛ ኢየሱስ ክርስቶስ ጲላጦስ ኢየሱስ ክርስቶስ ሲፈትሸው ሲመረምር ምንም ነገር አጣና ምን አለ? ውሃ አምጡልኝ አለ። ወታደሮቹን አዘዘ። እጁ አነሳና እኔ ከዚህ ደም ከዚህ ሰው ደም ንጹሕ ነኝ፣ የምታደርጉትን ሁሉ አድርጉ ብሎ ፈቀደላቸው። ከዚያ በኋላ አይሁድ ምንድን ያሉት? ይሄ ደም በእኔና በእናንተ በእኔና በወገኖቻችን በዘመዶቻችን በአዝማዳችን በልጆቻችን ይሁን፣ ብቻ ኢየሱስ ክርስቶስ ይሰቀል ብሎ አብዝቶ ጮኹ ነበር። ከቃል ጋር ናችሁ አላችሁ? እስኪ ዳሱ ከፍ አድርጉ ያላችሁ አውዱ። እኔ ከዚች ንጹሕ ነኝ፣ እጄ ንጹሕ ነኝ፣ ከዚህ ሰው ደም ንጹሕ ነኝ አለና እጁን ታጠበ። አሁን ቤተ መቅደስ ስትገቡ ሊቃውንቱ በቅዳሴ ሰዓት እጃቸውን ታጥበው እኛ ንጹሕ የሆነ ከቁርባን ይቀበል ንጹሕ ያልሆነ እንዳንቀበል ብሎ እኔ ከዚህ ሰው ደም ንጹሕ ነኝ የሚሉት ጲላጦስ የተናገረው ምሳሌ ነው የእግዚአብሔር ልጆች። ስለዚህ እንደዛ ካለ በኋላ እነዚህ ሰዎች አብዝተው መጮህ ጀመሩ። አብዝተው ማልቀስ ጀመሩ። ኢየሱስ ክርስቶስ ይሰቀል፣ በርባን ይሰቀልን እያሉ ጮኹ። በሉ እግዚአብሔር ልጆች፣ ሕዝብ ከተነሳ መንግሥት ብቻውን መኖር ይችላል? እውነተኛ ቢሆን እውነተኛ ጻድቅ ቢሆን እውነተኛ ሰው ቢሆን ጲላጦስ ከኃጢአት ነፃ ሆነና የሕዝቡ ጩኸት ሲሰማ እጁን ታጠበና ቁጭ አለ። ይህም የተባለው ጲላጦስ በራእይ እግዚአብሔር አምላክ ተገልጾላት በዚህ ሰው ላይ እንዳትፈርድ። እግዚአብሔር ልጆች፣ ዛሬ ሀገራችን፣ ዛሬ አካባቢያችን፣ ዛሬ ያለ ሃይማኖታችን ትክክለኛ መሪ ያስፈልጋል። እንደ ጲላጦስ አይነት ነው። እውነት የሚናገር በሐሰት ሰው የማይከስ ለሕዝቡ የሚቆም መሪ ያስፈልጋል። ከዛ ጲላጦስ ታጠበና እነዚህ ሰዎች ጮኹ፣ አለቀሱ። ከዛ በኋላ ኢየሱስ ክርስቶስ እያንገላቱት 6666 ዓለም ላይ የገረፉት ከቀኑ 6 ሰዓት ላይ በመስቀል ላይ ሰቀሉት። ስንት ሰዓት አልኳችሁ? ስንት ሰዓት? 6 ሰዓት። ኢየሱስ ክርስቶስ ሲሰቀል ግን ቅድም እንደነገርኳችሁ ምድርን በልምላሜ ያለመለመ አምላክ ምድር ለእሱ ያደረሰችው ራቁቱ እንዲሰቀል ሰማይ ያነዳና ያቆመ አምላክ እሱ በመስቀል ላይ እንዲቆም እጅ እግሩን በአምስቱ ችንካረ ምስማር ተቸንክሮ ተሰቀለ ኢየሱስ ክርስቶስ። ተቃርባባችሁ አንዳንድ ጊዜ ሰው አላስተውል ሲል፣ አንዳንድ ጊዜ ሰው ሲዘነጋ
እጽዋቶች እግዚአብሔርን ያመሰግናሉ። ኢየሱስ ክርስቶስ ሲሰቀል ጥንተ ስቅለቱን ካያችሁ ፍልሰተ ሥጋውን ብቻ ነው የተሸፈነው፣ ሌላ ቦታ አያውቁትም። እውነት አስራ ልትሆን ከዛ በኋላ እጽዋቶቹ ፀሐይ፣ ጨረቃ፣ እነዚህ ምድር ላይ የሚንቀሳቀሱ ሁሉ ለእግዚአብሔር አምላክ አጎነበሱ። እጽዋቶች አንገታቸውን ደፉ። የማንን ሥጋ ለማለት? የእግዚአብሔርን መልክ፣ የእግዚአብሔርን ቁመና፣ የእግዚአብሔርን ውበት እንዳያዩ አንገታቸውን ደፉ። ጨረቃም ደም ለበሰች፣ ከዋክብቶች ረገፉ። ፀሐይ ብርሃኗን ከለከለች። ከ6 ሰዓት እስከ 9 ሰዓት ምድር ላይ ጨለማ ነበር። ከእንደዚህ አይነት መከራ በአንድ ሰው እግዚአብሔር ሰው እስኪ ተናገሩ። በአንድ ሰው እግዚአብሔር በቀን ጨለማ በአንድ ሰው እግዚአብሔር አሁን ኢየሱስ ክርስቶስ ሲሰቀል ፀሐይ ወጣ። ተያሸቱ ማንም ሳያዛት ብርሃኗን ከለከለችና ጨለማ 9 ሰዓት ሲሆን ኢየሱስ ክርስቶስ በመስቀል ላይ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ አሰምቶ ተናገረ። ትርጓሜው አምላኬ አምላኬ ለምን ተውከኝ ማለት ነው። ከቃሉ ጋር ናችሁ? እስኪ ሁላችሁም ቃሉ አምላኬ አምላኬ ለምስኩላችሁ አምላኬ 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 ለምን ተውከኝ ለምን ተውከኝ? በዚህ ዘመን አምላኬ ለምን ተውከኝ የሚል ያስፈልጋል። የእግዚአብሔር ልጆች ኢየሱስ ክርስቶስ እዚህ ምድር የመጣ በሥጋ ነው። ወንድ በለበሰ ሥጋ ነው። አብ አባት ነው፣ ወንድ ልጅ ነው። መንፈስ ቅዱስ ደግሞ ተላላኪ ሦስትነቱን ለመግለጽ አባቴ አባቴ ለምን ተውከኝ ብሎ ተናገረ። ከዛ በመጨረሻ ሰዓት ተፈጸመ አለና ሥጋውን ከነፍሱ ለየ። በ9 ሰዓት ሥጋውን ከምኑ ለየ? ከነፍሱ ከምኑ ለየ? ከነፍሱ ለየ። ከ9 ሰዓት ከዛ በኋላ 11 ሰዓት ወደ መቃብር ወረደ። ወደ መቃብር ሲወርድ በጣም ደስ የሚሉ የሚያስደንቁ እግዚአብሔር ለቤቱ ለአዳምና ለሔዋን ለእኔና ለእናንተ የካሰውን ውለታ እናስባለን። ወደ መቃብር ሲወርድ ሰማይ ተከፈተ ይላል። ክብር ምስጋና ለአምላካችን ይሁን። እምነታችን ሳይሆን ፊቱን የማይታየው ጨለማው ዓለም በብርሃን ተሞላና ሰማይ ተከፈተ። ሰማይ ብቻ አይደለም የእግዚአብሔር ልጆች መቃብርም ጭምር ተከፈተ። ክብር ምስጋና ለአምላካችን ይሁን። በርካቶቻችሁ አመስግኑ። መቃብርም የምትከፈተ ትናንትና የአዳም የገባለትን ቃል ኪዳን ተፈጸመ። ምናልባት 11 ሰዓት ስንመለከት ዲያቆኑ ትንሣኤ ለጸሎት ሲል የሲኦል የነበሩ ነፍሳት አዳም እባክህን ብንሞት በዚህ ማንቀለውና እግዚአብሔርን ለምንድን ብሎ ሲናገሩ አዳም ደግሞ ምን አለ? እግዚኦ ተሳለኝ አቤቱ እግዚአብሔርን ይቅር በለኝ አለ። የመጨረሻ ደግሞ እግዚአብሔር አምላክ ከመቃብር ወደ ሲኦል ወረደና ሰላም ላንተ ይሁን አለውና በሰላምታ መለሰለት ይላል ትርጓሜ ማለት። ስለዚህ 11 ሰዓት ከተሰቀለ በኋላ እንደምታውቁት ኢየሱስ ክርስቶስ ከተሰቀለ በኋላ ብዙ ክፍል የደረሰበት ምራቅ ከተፋበት የኃይል ያፈልቀው የማን ከሰማይ የሚልከው አምላክ ያጠማኝ ሲል ሐሞትና ቆርጣጤ የሚመረው እንደደረሰት ልብሱ ተካፈሉት፣ ተችሉበት፣ አንገላቱት። ያን ያቀሰና ኢየሱስ ክርስቶስ ወደ መቃብር ወረደ። ፈቃድ ባርካችሁ የትምህርታችን ርዕስ ምን ነበር? አሁን የመጨረሻ ታሪኬ ነው እመጣለሁ። አሁን ኢየሱስ ክርስቶስ ከተሰቀለ በኋላ የጀመረው ከተባለችው ይሁዳ ኢየሱስ ክርስቶስን በስንት ምሽጓን
በስንት ብር? በ30 ዲናር ወይ በስንት ብር? በ30 ብር ኢየሱስ ክርስቶስን አሳልፎ ከሰጠ በኋላ ለነገር አሳልፎ ከሰጠ በኋላ ኢየሱስ ክርስቶስ በመስቀል ላይ ሲንገላታ ነፍሱን ከሥጋው ሲለይ እንደሚሞት አወቀና ትላንትና ወደ ሽማግሌዎቹ ወደ አይሁድ ሰራዊት መጣና ትላንትና 30 ብር ተቀብያችሁ ነበር፣ ይሄ ብር አሁን ለእኔ አይጠቅመኝም፣ ስለዚህ ይሄ ብራችሁ እንደፈለጋችሁ አድርጉት ብሎ 30 ብሩ ለካህናት ወይም ለነበሩ የአይሁድ ንጉሶች ፊታቸው ላይ ሰጣና እሱ ሄዶ ታንቆ ሞተ። የሰማችሁ ታንቆ ሞተና እነዚህ ሰዎች አይሄማ ከና ገንዘብ አይጨመርም፣ ወደ ቤተ መቅደስም አይገባም፣ ስለዚህ በዚች ብር መሆን አለበት መሬት እንግዛበት ብለው መሬት ገዙበት ነው። መጨረሻ ግን ያቺ መሬት የምን መሬት ተብላ? የደም መሬት። እስኪ ተና የምን መሬት? የደም መሬት። የደም መሬት። ኢየሱስ ክርስቶስ በደሙ እኛን የገዛበት መሬት ነው። ስለዚህ ያቺ መሬት እስከ ዛሬ ድረስ የደም መሬት ተብላ ትጠራለች። ይሁዳ ለምንድን ነው ታሉ? የእግዚአብሔር አባቶች ሊቃውንት ሲመሰክሩ ሲናገሩ ይሁዳ ኢየሱስ ክርስቶስ ከተሰቀለ በኋላ ትዕቢተኛ ስለነበረ ፈቃዱ ጋር ናቸው። ይትበሉ አንድ ታሪክ ነገራችሁና ትምህርት ልንጨርስ። ስለ ይሁዳ በአንድ ወቅት ኢየሱስ ክርስቶስ በዚች ምድር በመዋዕለ ሥጋዌ ሲያስተምር በስብከቱ ላይ ለደቀ መዛሙርቶቹ አንድ ነገር አዟቸው ነበር። ምንድን ነው ያላቸው? ሄዳችሁ እናንተ የምትችሉት የአቅማችሁን የምትችሉት አክል ከወንዝ ድንጋይ ይዛችሁ ነው አላቸው ኢየሱስ። ምን ይዛችሁ ነው? ድንጋይ ይዛችሁ። ምን ይዛችሁ? እንደምናቸው ለተባለ እንደ አቅማቸው ድንጋይ ይዛችሁ ነው። የአቅማችሁን ያክል ይዛችሁ ወደ እኔ ብሏል። ይሁዳ ትዕቢተኛ ነው፣ ተንኮለኛ ነው። ከዛ በኋላ ደቀ መዛሙርቶቹ እሱ የሚሰሩት የአቅማቸውን ጉልበታቸውን የሚችል አክል ይዘው መጡ። ይሁዳ ግን ትንሽ ጠጠር ይዘው መጡ። ትንሽ ጠጠር እስኪ ተረጋግናችሁ እስኪ ሲያስቡት ማለት ነው። ምን ይዘው መጣ? ትንሽ ጠጠር ማለት ነው። ይዘው መጣና ኢየሱስ ክርስቶስ ፊት ቀረበ። እሺ ይዛችሁ መጣችሁ? አዎ። ሁሉም ሰው መጣ? አዎ። ከመጣችሁ አይቀር እሺ የያዛችሁት ነገር እርባቸው ነበር። ነገራችሁ ዳቦ ይሁንላችሁ። ምን ይሁንላችሁ? ዳቦ ይሁንላችሁ። ዳቦ ይሁንላችሁ። የያዛችሁት ነገር ዳቦ ይሁንላችሁ ብሎ መረቃችሁ። ከዛ በኋላ ከሁሉም ሰው ትንሽ ያመጣው ማለት ይሁዳ ያቀርባሉ። ተናገረ። አሁን ለምን ትልቅ አላመጣው? ለምን ትልቅ ተሸክም ያላመጣው? እኔ ጉልበተኛ ነኝ አቅም አለን ብሎ በራሱ ተማምኖና ኢየሱስ ክርስቶስ የልቦናን ሻ ስለሚያውቅ አሁንም ተመልሳችሁ ሂዱ አለ። ተረጋጋችሁ? ተመልሳችሁ ሂዱ አለ። እሺ ብለው ሄዱ። አሁንም የአቅማችሁን ይዛችሁ ተባለ። ከዛ በኋላ ሁሉም በትክክል አቅማቸውን ይዘው ይሁዳ ግን ከአቅሙ በላይ የሆነ ድንጋይ ተሸክሞ እየተንገዳገደ ኢየሱስ ክርስቶስ ፊት ነበር። ወዴት መጣ? ኢየሱስ ክርስቶስ ከዛ ጋር መጣና ቆመ። መጣችሁ? አዎ። ሁላችሁ መጣችሁ? አዎ። እሺ በል አሁን ደግሞ ባመጣችሁት ልክ የአቅማችሁን ወርውሩ። የአቅማችሁን ወርውሩ። እስኪ ተናገሩ። ወርውሩ ሲባሉ ሌሎች የአቅማችሁን ወርውሩ። ይሁዳ ግን ድንጋዩን ከአቅሙ በላይ
ይርዘም። ወራችሁ ትልቅ ብላችሁ ይርዘም። እድሜያችሁ ይርዘም። ምርቃት ነው። ምርቃት ነው። ምርቃት ነው። ለይታች የደብረ እግዚአብሔር ልጆች ኢየሱስ ክርስቶስ አለና ከተማረ ተባለ ሲወረውሩ እነዛ በዛ ልክያቸው ረዘመ። የእሱ ዕድሜ ደግሞ አጭር ሆነ። አሁን ልምጣላችሁ። ኢየሱስ ክርስቶስ ይሁዳ 30 ብሩን ሰጥቶ ብራችሁ ተቀበሉ ያለበት ምክንያት አለ። ምንድነው? ኢየሱስ ክርስቶስ ሲወል ሳይወልድ በፊት እኔ ቀድሜት አንቄ የራሴን መልስ ለራሴ ቻልቼ ቀድሜና ሲወል እገባለሁ። ከዚያ በኋላ ደግሞ ከነዛ ነፍሳት ጋር ገነት እገባለሁ ያሱ ይሆናል። ይሆናል አይሆንም። በትዕቢት መንፈስ ያለቃነው ሆነ። በትዕቢት መንፈስ የጨለመውን ጸሎት፣ በትዕቢት መንፈስ የሰንተነውን አስራት በግራት ወደ እግዚአብሔር ፊት አይቀርም። ወድሰኝ በቅድስና አያችሁ ይሁዳ እንደ አዳም ምሳሌ ተደርጎ ይጸድቅ ነበር፣ ግን ቀድሞ ተባለ። ያ ይሆን ስለዚህ ከሁላ የምንማረው ይህ ነገር ነው። በትዕቢት መንፈስ በቤተ መቅደስ ስንመላለስ፣ በክርስትና ሕይወት ስንኖር፣ ሃይማኖታችን ስንጠብቅ በንጽሕና እንጂ በመመላለስ ሊሆን ነገር የለም። ከይሁዳ ሕይወት የምንማረው ይሄ ነው። ሁለተኛ ደግሞ ከጲላጦስ ሕይወት የምንማረው በሹመታችን፣ በንግሥናችን፣ በተሰጠን ስልጣናችን ሰው እንዳንጎዳ ንጹሕ የሆነ እውነተኛውን ፍርድ ልንከርድ ያስፈልጋል። ዛሬ ምናልባት አስቡ፣ ኢየሱስ ክርስቶስ ደሙን አፈሰሰና መከራ ተቀብሎ እኔና እናንተ በሰላም ነው የሚኖር አድርጎ ውለታው ግን ገንዘብ አይደለም። ውለታው ግን ሀብት አይደለም። ውለታው ግን ቁንጅና አይደለም። ውለታው ምንድነው? ንጹሕ አገልግሎት፣ ንጹሕ እምነት፣ ትክክል የሌለበት ዛሬ ምናፍቅ፣ ዛሬ መስቀል የሚያስር ነገ ደግሞ መስቀል የሚለቅስ ምንመን አይደለም የሚፈለገው የእግዚአብሔር ልጅ። ስለዚህ ኢየሱስ ክርስቶስ በሐሰት ተመስክሮበት በመስቀል ላይ የዋለው የኔና የእናንተ ዕዳ ለመሸከም እንጂ ታኖረበት አይደለም። የእግዚአብሔር ልጆች እውነት ናቸው። እውነት ናቸው። ኢየሱስ ክርስቶስ ሲመላለስ ምድር ላይ ከኃጢአት በስተቀር ምንም የሰራው ነገር የለም። ሁሉ ነገር ሲያደርግ ግን ኃጢአት አላደረገም። ስለዚህ የእግዚአብሔር ልጆች በቅድስና ስንመላለስ፣ በየዓመቱ ስንጾም፣ ስንጸልይ ስቅለቱን መከራውን እናስብ ያስፈልጋል። እውነተኛ ፍርድን እንፈርድ ያስፈልጋል። የሐሰት ፍርድ አያስፈልግም። የእግዚአብሔር ልጆች ምስጢሩ የገባቸው ሊቃውንት እግዚአብሔር አምላክን በተለያየ መልኩ ያመሰግኑታል። እኛም እግዚአብሔር አምላክ ምስጋና ብቻ ነው የምናመሰግነው። ገንዘብ ብንሰጥ ገንዘባችን ቤተ መቅደስ ንዋየ ቅድሳት እንዲገዛበት እንጂ እግዚአብሔር ቤቱን ይሰራበት እንጂ እግዚአብሔር ወስዶ ለራሱ የራበውን ስጋዊ ጥቅሙን ሊፈጽምበት አይደለም። እግዚአብሔር ልጆች ስለዚህ ስንሰጥም ስንመላለስም እንደ ይሁዳ በትዕቢት መንፈስ እንደ ይሁዳ በቅንነት መመላለስ ስንችል በትዕቢት በምቀኝነት በሐሜት ልንመላለስ ያስፈልግም። የእግዚአብሔር ልጆች እቺ መሬት እስከ ዛሬ ድረስ የምን መሬት ተብላ ትጠራለች? የደም መሬት። የምን መሬት? የደም መሬት። የእግዚአብሔር ልጆች አንድ ነገር ልበላል። ይሄ የደም መሬት የተባለው ዛሬ እኔና እናንተ በነፃነት እንድንኖር የማንም የእግርነታች ሳንሆን እኩል ያደረገን በደሙ ገዝቶ የዛሬው ቀን ስላበቃን ነውና ክብር ምስጋና ለአምላካችን ይሁን። ያስተማረን የመከረን የአባቶቻችን አምላክ ይሁን ለባህሪ ቅዱስ እግዚአብሔር ስሙ የተከበረና የተመሰገነ ይሁን። ይስባል እግዚአብሔር ቃሌ ተሰማል መንግሥተ ሰማያት ተደርሶ ይቆያል።
ሁላችሁም አመስግኑ። መልካም ያስተማረን አምላካችን በድጋሚ ስሙ የተባረከና የተመሰገነ ይሁን። ተባቻለ በዚህ አይነት ነገር ቢጨመርበት ነገር የለምና በደንብ ተንጋይቷል። ስለስጥነቱ በምን ምክንያት ቤተክርስቲያን ከቤተክርስቲያን እንደምንወጣ እንዴት እንደሆነ በደንብ አስተምሮናልና ወንድማችን ለአገልግሎት ዘመኑ እግዚአብሔር አምላክ ያርዝምልን። እንደ ቃሉ ያገለገለን ወንድማችን ቃልዮት ያሰማልን። አላችሁ አላችሁ ቃልዮት ያሰማልን። አሜን። ቃልዮት ያሰማልን። አሜን። የአገልግሎት ዘመኑን እግዚአብሔር አምላክ ያርዝምልን። እሺ ካላችሁበት ብድግ ብድግ ትላላችሁ። ሁላችሁም በዝማሬ